ሰላም ጤና ይስጥልን የተከበራችሁ የቼክ ዋሌክስ ቤተሰቦች፣ በዛሬው ዕለታዊ የዜና ወጃችን ዓለማችንን በከፍተኛ ስጋት ውስጥ የከተተውና ወደ ለየለት ጦርነት እያመራ ያለው የመካከለኛው ምስራቅ ወቅታዊ ሁኔታ ይዘንላችሁ ቀርበናል። የትራምፕ ቁጣና የሰላሙ በር መዘጋት ፕሬዝዳንቱ የኢራን ምላሽ ፈጽሞ ተቀባይነት የሌለው ሲሉ ውድቅ አድርገውታል። የእስራኤል ምስጢራዊ የጦር ሰፈር ደግሞ በኢራቅ በረሃ እንዳለ ዎል ስትሪት ጆርናል አጋልጧል። በኳታር ባህር ዳርቻ መርከብ ተመቷል። የሆርሙዝ ባህር ወሽመጥ ዳግም ወደ ለየለት የጦር ቀጠና ገብቷል። የዓለም ነዳጅ ዋጋም በጣም በከፍተኛ ሁኔታ እየናረ ይገኛል። እነዚህና ሌሎች ዝርዝር ጉዳዮች ይዘን መተናል። እስከ ፍጻሜው አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቅድሚያ ወደ ዓለም አቀፍ መረጃችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተስፋ ቆርጠዋል ተብሏል። ላለፉት 10 ቀናት በከፍተኛ ጉጉት ሲጠበቅ የነበረው የኢራን ምላሽ ዛሬ ሌሊት ዋሽንግተን የደረሰ ቢሆንም ትራምፕ ግን ምላሹን ቶታሊ አንአክሴፕተብል ወይም ፈጽሞ ተቀባይነት የሌለው ሲሉ ውድቅ አድርገውታል። ኢራን በምላሿ የአሜሪካ ማዕቀቦች በአስቸኳይ እንዲነሱ፣ የታገደው ገንዘቦቿ እንዲለቀቁና የሆርሙዝ ባህር ወሽመጥ በኢራን አስተዳደር ስር እንዲሆን መጠየቋ ትራምፕን አስቆጥቷል። ይህንን ተከትሎም ትራምፕ አስቸኳይ የስልክ ጥሪ ወደ እስራኤል ያደረጉ ሲሆን ከጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር ለረጅም ሰዓት መክረዋል። የነዳጅ ዋጋም ይህን ተከትሎ በአንድ በርሜል እስከ $104 ደርሷል። ወደ ቀጣዩ መረጃችን ስናልፍ እስራኤል በኢራን ላይ ለምትከፍተው ጦርነት ኢራቅ ውስጥ ምስጢራዊ የጦር ሰፈር መገንባቷን ዎል ስትሪት ጆርናል አጋልጧል። ዜናው እንደሚያመለክተው እስራኤል በኢራን ላይ ለምታካሄደው የአየር ድብደባ ለመደገፍ እና አደጋ የደረሰባቸውን አብራሪዎቿን ለመታደግ እንዲያመቻት በኢራቅ በረሃ ውስጥ ልዩ ማዕከል አቋቁማለች። ጠቅላይ ሚኒስትር ኔታንያሁ ለሲቢኤስ በሰጡት ቃለ ምልልስ በኢራን ውስጥ ገና ያልጨረስነው ስራ አለ፣ ገብተን እንጨርሳለን ማለታቸው ይህ የሚስጥር ሰፈር ለታላቁ ኦፕሬሽን መዘጋጀቱን ማረጋገጫ ሆኗል። የኢራቅ ወታደሮች ወደ ስፍራው እንዳይቀርቡም እስራኤል የአየር ድብደባ ማድረጓ ተዘግቧል። ውጥረቱ ወደ ባህር ላይ ተሸጋግሯል። ዛሬ ማለዳ በኳታር ባህር ዳርቻ በአንድ የጭነት መርከብ ላይ ማንነቱ ያልታወቀ አካል በተሰነዘረ ጥቃት ፍንዳታ ደርሷል። ምንም እንኳን እሳቱ በቁጥጥር ስር ቢውልም ሁኔታው ግን በሆርሙዝ ወሽመጥ የሚያልፉ መርከቦችን ስጋት ላይ ጥሏል። ኢራን በበኩሏ በአሜሪካ ማዕቀብ የሚተባበሩ ሀገራት መርከቦችን እናፈነዳለን ስትል ማስጠንቀቂያ ሰጥታለች። የተባበሩ አረብ ኤሚሬትስ፣ ኩዌትም በዛሬው ዕለት የኢራን ድሮኖች የአየር ክልላቸውን ጥሰው መግባታቸውንና መጥተው መጣላቸውን አስታውቀዋል። ይህም ቀጠናውን ወደ ለየለት የባህር ላይ ጦርነት መቃረቡን ያሳያል። በመጨረሻም የኢራን ድሮኖች ጀርባ ያለው የቴክኖሎጂ ሚስጥር ተጋልጧል። ትናንሽ የቻይና ኩባንያዎች የአሜሪካን ጥብቅ ማዕቀቦች ወደ ጎን በመተው ለኢራን አጥቂ ድሮኖች የሚሆኑ ሞተሮችንና የኮምፒውተር ቺፖችን በከፍተኛ ፍጥነት እያቀረቡ መሆናቸው ታውቋል። በተለይም ሺን ቪክተር የተባለው ኩባንያ በኢራን ላይ የተፈጸመውን ጥቃት በመኮነን ለኢራን የድሮን መለዋወጫዎችን ለማቅረብ ዝግጁ መሆኑን በኢሜይል ማሳወቁን ዎል ስትሪት ጆርናል አረጋግጧል። እነዚህ ኩባንያዎች ከአሜሪካ የፋይናንስ ስርዓት ጋር ግንኙነት ስለሌላቸው ማዕቀቡን ለመቁረጥ ዋሽንግተን ከፍተኛ ፈተና ገጥሞታል። ክቡራን ቤተሰቦቻችን ለዛሬ ያዘጋጀንላችሁ አበይትና ሰበር መረጃዎች እነዚህን ይመስሉ ነበር። የመካከለኛው ምስራቅ ውጥረት ወዴት እያመራ ይመስላችኋል? ጦርነቱስ በዓለም ኢኮኖሚ ላይ ምን ያክል ተጽዕኖ ይኖረዋል? ሀሳባችሁን ከስር ኮመንት ላይ አስቀምጡልኝ። ቪዲዮን ላይክ፣ ሼር በማድረግ ለሌሎችም እንዲደርስ አድርጉ። አዲስ መረጃዎች በፍጥነት እንዲደርሷችሁ ቻናላችን ሰብስክራይብ ማድረግ አትዘንጉ። ከሌሎች ትኩስ መረጃዎች ጋርም እስክንገናኝ ቸር ቆዩን።